ሰላም ሰላም ወደድኩ ተከታተልቲ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። ያው ጠፍቻለሁ። እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ ተስፋ አድርጋለሁ። በዚህ ቦታ ላይ ዘና እያላችሁ ያው ይሄን ቦታ ደግሞ ምን ይባላል ማታውቁት ማለት ነው። ያው ብዙ አረቦችን የሱቅ ቦታ እንደዚህ የሚያደርጉበት ለ6 ወር የተከፈተ የነበረ አሁን ደግሞ ተዘግቶ ያለ ነው ማለት ነው። እዚህ ከፊት እየቀረጽ ከኋላ ሰላም እያለኝ ነበረ። እኔ ስቀርጽ በጎን ሞባይል ስለምቀርጽ የነበርኩት ለዛ ስቲከር አልያዝኩም ነበረ ባይዞ እና በጣም እዚህ ጋር ስቀርጽ ነበረ ማለት ነው። እና አንዳንድ ነገሮች ልላችሁ ነው የመጣው ዛሬ። ላይክ ሼር ሰብስክራይብ አድርጉ። ግሎባል በለግ ይሉታል በዚህ ማለት ነው። እዚህ ሀገር ግሎባል በለግ ይሉታል ወይ ደግሞ ሰርች ማድረግ ግሎባል በለግ ብላችሁ ሰርች ብታደርጉ እዛ ታገኙታላችሁ። ምንድነው ያለው ምናምን ማየት ይቻላል በጉል ላይ ማለት ነው። ስለዚህ ዛሬ የመጣሁላችሁ ማለት ነው ቀኒና እውነት ከሞተችን ሁለት ያቆጥራለች በጣም ነው የሚያሳዝ ነው የእውነትና አሁን እንደ ተጨማሪ 10 ቀናት እንደተሰጠው ፍርዱና በጣም ያሳዝናል ማለት ነውና አንዳንዴ ማለት ነው ራሳችን ሴቶች እንዴት ነው የምንጠብቀው እስኪ ብላችሁ ማሰብ። ምክንያቱም ከሌሎች ነገሮችን እኛ ግንኙነት ውስጥ እያለን ከመጀመሪያ ጀምሮ ማያምር ሪሌሽንሺፕ ካለን ያን ሪሌሽንሺፕ ማቋረጥ ነው ያለብን ማለት ነው። የእውነት እላችኋለሁ አንዳንዴ እስከ ህይወት መክፈል ድረስ ድረስ ምክንያቱም ካልተስማማን እኮ በሰላም መለያየት ያለ ነው እና እሱን ነገ ይቀየራል ብለህ መጠበቅ በጣም ከባድ ነው ማለት ነውና አንዳንዴ ራሳችንን ወሳኔ የሆነ ቦታ ላይ በመገኘት ራሳችንን በደንብ ማሰብ አለብን። የሆነ ቦታ ላይ ከመግባታችን በፊት ማለት ነው። በተለይ በጓደኝነት እያለን ጊዜ በጣም እንሳሳታለን እና ያንን ስህተት ምንድነው ነገ ከኔ ጋር ከሆነ በኋላ ይቀየራል በማለት ማለት ነው። ስለዚህ ምንም ይቀየር ነገር የለም ማለት ነው። ስለዚህ ጥንቃቄ ማድረግ ነው ለሁሉም ነገር ጥንቃቄ አድርገህ መጓዝ ነው። ማን ነው ከኔ ጋር የሚሄደው እሱ ስለኔ ያስብልኛል ብላችሁ ማለት ነው። ፍቅረኛ ስትይዙ ነው የምላችሁና ጥንቃቄ አድርጉላችኋለሁ። ስለዚህ እኔ ብዙ ጊዜ ያው እንደዚህ አይነት ብዙም አላቀርብ ነበረ፣ ግን ዛሬ ትንሽ ያስተምራል የሚችላል ብዬ ለእናንተ ይዤ መጥቻለሁ። ያው ላይክ ሼር ሰብስክራይብ ማድረግ ደግሞ ቤተሰብ እንድትሆንልኝ ተሳይርካለሁ ማለት ነውና አሁን ክሊክ በጣም ብዙ ነገሮች ስታይ ውስጥ ጨዋት ሲስቅ ውስጣ ግን ብዙ ነገሮች እንዳለ ይታከና እንደዚህ አይነት ነገሮች አሉና ብዙ ሴቶች ነው። ምክንያቱም አንዴ ቤት ስታውቃል አንዴ ጋስ ከሆነ በቃ አላ እርሳችሁ እንደዛ እንደማድረጋቸው ማለት ነውና ግን ጥንቃቄ ለሁሉም ነገር እግዚአብሔር ያለው ነገር ነው የሚሆነው። ያን ያለው ነገር የትም አይቀርም ማለት ነውና ያላ ባስ እንደዛ ማድረግ አለብን ብዬ አስባለሁ። ለሁላችን ሰላምና ፍቅር አንድነት ይስጠን። ኬርፎር አድርገን ፍቅር ላይ ስንገባ አንዳንዴ በጣም እውር ነው የሚሆንበት ጊዜ አለና ማስተዋል ማለት ቀስ ብለህ ለሁሉ ነገር ማስተዋል ከዛ በኋላ የእናንተ ብሬቻ ያደርጋለች ማለት ነው። እና እንደዛ አድርጋለሁ። መንገድ ላይ ነኝ ይቅርታ ቮይሶቹ ድምጽ አለና መኪና ድምጽ ፍቅር ዋጋ መክፈል የግድ ከሆነ እንዴት የሚለው ላይ ማስተዋል እንዳለብን ማለት ነው። ስለዚህ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆንልኝ ደግሞ በትህትና እጠይቃለሁ። እንዴ ደግሞ በቃ ይሄንን ደግሞ ግሎባል በለግ አይደለም ባይዘው ወይ ስሙን ብዙም አላውቀውም፣ ግን ቦታውን ማለት ነው አላውቀውም፣ ግን በቃ ደስ የሚል ቦታ ነው። እንደ ኢንተርቪው ምንድነው የሚባለው ኢንተርቪው ነገር ነው። እጅግ በጣም የሚያምር ነው። በእውነት እላቸዋለሁ። የዛን ሰውን አላውቅም። እንደቀጠም የኢድ ሰው ምን ነበርና በጣም እረፍት ነበራችሁ። በዛ ነበር የሄድኩት ማለት ነው። እና ያንን ጊዜ እኔ በደንብ ነው የተዝናናሁ ማለት ነውና ባይዘው በመዳም ነው ሁሉም የምትከፍልልኝ እሷ ስለሆነች ለዛ ነው ማለት ነው። እንደዚህ ወጥቼ ምናምን በቃ ዘና ነው የምለው። እግዚአብሔር ይመስገን ማለት ነው። ጥማዳም አለችኝና ይሄን ቦታ ደግሞ በጣም ነው ወደድኩት ማለት ነውና ከምንም በላይ 9 ወር ነበር የተጫወተውና በጣም ደስ ይላል። እኛ በሮይ ልጆችም ትላልቅ ስለሆኑ ያው እኔ ዝም ብዬ ብቻ በከተልነ ስሰቀል እዚህ ጋር በጣም ሃርድ ነበርና እዚህ ጋር ተሰቅኝ እነሱ እየቆረጽኩ ነበረ ማለት ነውና በጣም ነው ደስ ያለ ያማረ ማለት ነው። እናንተ እንደምትወዱት ተስፋ አድርጋለሁ። ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆንልኝ በትህትና ጠይቃለሁ። ከእናንተ ጋር ያለሁት ወይ ደግሞ ህንጸት ዩቲዩብ ነኝ። ሰብስክራይብ